አንድ ሌላ ወጣት ከአላህ መንገድ ርቆ የነበረ አንድ ወጣት ሞተ። ጀናዛውን ላጥበው ተቀረበልኝ ይላሉ ሰውየው ሲናገሩ። ማጠብ ጀመርኩ። እያጠብኩት አካሉ እየጠቆረ ይሄድ ነበር። አላህ ይጠብቀን ያ አላህ። ከዛም ይላሉ ሰውየው አጥቤው ስጨርስ እንዳለ ሙሉ አካሉ ድፍን ጥቁር ሆነ ይላል። አላህ ይጠብቀን። ሌላኛው ወጣት እያጠብኩት ይላሉ ወደ ቂብላ ሳዞረው እንደገና ተገልብጦ ወደ ጀርባው ለቂብላ ይሰጣላል። እንዲህ ሳዞረው እንዲገለበጥብኛል። ሞቷል እኮ። በጣም ተደናገጥኩ። ቶሎ አጠብኩትና ወደ ቀብር ወሰድነው። ቀብር ውስጥ ማስገብተን ወደ ቂብላ ስናዞረው አሁንም ከቂብላ ፊቱን አዞረ ይላሉ። አላህ ይጠብቀን ከእንደዚህ አይነት ሞት።